በልጅነት እድሜዋ ማለትም በ16 ዓመቷ የሰላም የኖቤል ተሸላሚ ሆን ችላለች። ታይም መጽሔት ለተከታታይ ዓመታት 100 ተጽዕኖ ፈጣሪ ሰዎች ዝርዝር ላይ ስሟን አካቷል። የ16 ዓመት ታዳጊ ያለች ማለትም በ2013 በዓለም አቀፍ ደረጃ በብዛት የተሸጠውን አያማላላ የተሰኘውን ግለ ታሪኳን የከተበችበትን መጽሐፍ ለንባብ አብቅታም ነበር። ማላላ ዩሱፍ ወርሃ ሐምሌ በ1997 እንደ ግሪጎሪያን አቆጣጠር ማለት ነው በሰሜን ምዕራብ የፓኪስታን አካባቢ እስዋት መንደር ተወለደች። ከዝቅተኛ የህብረተሰብ ክፍል የሚመደቡት ቤተሰቦቿ ሆስፒታል ውስጥ ከፍሎ ለመውለድ የሚያስችል አቅም ስላልነበራቸው ማላላ በቤት ውስጥ ነበር የተወለደችው። አባቷ ዚያውዲን ዩሱፍ ገጣሚ፣ የትምህርት አክቲቪስት ብሎም ኩሻል የተሰኘ የግል ትምህርት ቤት ባለቤት ነበሩ። በአንጻሩ እናቷ ቱክቤካይ ቤተሰቡን ከቤት በመሆን ያግዙ የነበሩ ብርቱ ሴት ነበሩ። ማላላ 2 ታናናሽ ወንድሞችም ነበሯት፣ ኩሻልና አታል ይሰኛሉ። በአንጻሩ ትንሹን የገጠር ኑሯን ማሳያ 2 ትንሽ ዶሮዎች እንደነበሯትም ትናገራለች። እነ ማላላ የሱኒ እስልምናን ይከተላሉ። የዘር ሐረጋቸው ደግሞ የሚመዘዘው ከፓሽቱን ነው። የፓሽቱን ማህበረሰብ በብዛት በአፍጋኒስታንና በፓኪስታን የሚኖሩ ብዛታቸው ከ50 ሚሊዮን እስከ 60 ሚሊዮን የሚጠጉ ህዝቦች ናቸው። ማላላ የስሟን ስያሜ ያገኘችው የፓሽቱን ዘር ከሆነችው ገጣሚና አብዮተኛ ከደቡብ አፍጋኒስታን የተገኘችው ማላላ ኦፍ ማይዋንድ ነው። ትርጓሜውም ግሪፍ ስትራይክን ወይም ደግሞ ሀዘን ማሸነፍ የሚል አንድምታ አለው። ማላላ የልጅነት ጊዜዋን ያሳለፈችው የስዋት ዋና ከተማ በነበረችው ሜንጎራ ነበረ። ገና ህፃን እያለች 3 ቋንቋዎችን አቀላጥፋ ትናገርም ነበር፣ ፓሽቱ፣ ኡርዱና እንግሊዝኛ። የማላላን የመማር ፍላጎት ከፍተኛ ሚና የተጫወቱት አባቷ ዚያውዲን ነበሩ። በተለይም ፖለቲካዊ ተጽዕኖ እንዲጨምር ይፈልጉ ስለነበረ ገና የ7 ዓመት ዕድሜ እያለች ማታ ማታ ስለ ፖለቲካዊ እይታዋ እንዲዳብር እንድታወራ ያበረታቷት ነበር። ምንም እንኳን ማላላ ዶክተር የመሆን ፍላጎት ቢኖራትም አባቷ ርዕዮተኛ እንድትሆን ይፈልጉ ነበርና በይበልጥ ወደ ታሪክና ፍልስፍና እንድታደላ ያደርጓታል። ለማላላዊ ፖለቲካዊ እይታ ይበልጥ ትቀሰቅስና እንደ ተምሳሌት የነበረች አንድ ሴት ነበረች። የፓኪስታን የመጀመሪያዋ ሴት ጠቅላይ ሚኒስቴር፣ በኋላም በጽንፈኞች ሰዎች ተገላ ህይወቷ ያለፈው ቤናዚር ቡቶ ነች። በ2008 ወርሃ መስከረም የማላላ አባት ወደ ፔሽዋር ወስዷታል። በዛም የሚዲያ ሰዎችና በዚያ ያሉ ጋዜጠኞች በተሰበሰቡበት የፕሬስ ክለብ ላይ የመጀመሪያ ንግግሯን ስለ ትምህርትና ሁሉም ህጻናት መማር እንዳለባቸው በአደባባይ ተናገረች። በንግግሯም በወቅቱ ጽንፈኛ የነበረው ታሊባን የተሰኘው ቡድን ኮንናለች። በወቅቱ የነበሩ ጋዜጠኞችና የቴሌቪዥን ጣቢያዎች የእሷን ንግግር ዋቢ እያደረጉ ዘገቡ። ንግግሯም ከትውልድ ከተማው አልፎ ሀገሪቷን አዳረሰው። ይህ ሲሆን ማላላ ገና የ11 ዓመት ታዳጊ ነበረች። በ2008 የማምሻ ወራት የቢቢሲ ኡርዱ ጋዜጠኛ የነበረው አመር አህመድ ካህን እና የስራ ባልደረቦቹ ፓኪስታን ውስጥ የሚገኝ ታሊባንን በስዋት መንደር ላይ ያለውን ነገር የሚያሳይ ታዳጊ ሪፖርተር ይፈልጋሉ። በዚህም የሴቶች ብቻ የሆኑ ትምህርት ቤቶችን መጎብኘታቸውን ቀጠሉ። ምንም እንኳን ብሎግ የሚያደርግላቸው ሰው ስምም ሆነ ማንነት ድብቅ እንደሆነ ቢገልጹም አብዛኞቹ ወላጆች አልተስማሙም ነበር። በመጀመሪያ አይሻ የተሰኘች ታዳጊ ተስማምታ ነበር። ቢሆንም ቤተሰቦቿ ታሊባንን በመፍራት ከነገሩ ራሳቸውን አገለሉ። በመጨረሻ የማላላ አባት እራሷን ማላላን እንድታቀርብ ያደርጋል። በጊዜው የታሊባን ወታደሮች በስዋት መንደር ላይ አብዛኞቹን ነገሮች እገዳ አድርገው ነበር። ከነዚህ መሀል ሴቶች ወደ ትምህርት ቤት እንዳይሄዱ፣ ወደ ሱቅም ጭምር እንዳይሄዱ እንዲሁም ቴሌቪዥንና ሙዚቃን መስማትም ከልክለው ነበር። የቢቢሲ ኤዲተሮች ለማላላ ደህንነት በመስጋታቸው የብዕር ስሟን ጉልማካይ በሚል አሳተሙት። ይህም ኮርን ፍላወር ማለት ነው። በወርሃ ጥር 3 2009 የመጀመሪያ ብሎጓ ታተመ።
በብሎጓ የመጀመሪያውን እስዋት ውስጥ የነበረውን ጦርነት ተንትናለች። በዛም ምክንያት ጥቂት ሴት ተማሪዎች ብቻ ወደ ትምህርት ገበታቸው እንደተመለሱ እና ምን ያህል አስፈሪ ሁኔታ ውስጥ እንደነበሩ ጽፋለች። ጥር 15 2009 ታሊባን 100 የሚጠጉ የሴት ትምህርት ቤቶችን በስዋት መንደር አወደሙ። የማላላ ብሎግ ከወጣ በኋላ በአብዛኛው የሀገር በቀል ጋዜጦች ላይ መታተም ጀመረ። በዚህም በለጋ ዕድሜዋ ተቃውሞና ተጽዕኖ ፈጣሪ መሆን ቻለች። በሀገር አቀፍ የቴሌቪዥን ጣቢያዎች ጭምር ቀርባ በወቅቱ የነበረውን ታሊባንን ኮነነች። በዚህም ሴት ተማሪዎች ወደ ትምህርት ገበታቸው እንዲሄዱ ቢፈቀድም ሂቃብ መልበስ ግን ግዴታቸው ሆነ። በዚህም ማላላ በሚታተመው ብሎጓ እንዳሰፈረችው እሷ ክፍል ይማሩ ከነበሩ 27 ሴት ተማሪዎች 19 ብቻ ወደ ትምህርት ገበታቸው እንደተመለሱ፣ በዚህም የሴት ልጅ ወላጆች ምን ያህል እንደፈሩ ጽፋለች። መጋቢት 12 ቀን 2009 ላይ ቢቢሲ ላይ ለመጨረሻ ጊዜ ነበር ብሎጓን ያሰፈረችው። ነገር ግን በፓኪስታን መንግስትና በታሊባን ወታደሮች መካከል የነበረው ግጭት እንደቀጠለ ነበር። ብዙም ሳይቆይ ዘ ኒውዮርክ ታይምስ የተሰኘ ጋዜጣ ላይ ይሰራ የነበረ ጋዜጠኛ አዳም ቢያሊክ ማላላና አባቷን ስለ ግል ህይወታቸው ዶክመንተሪ መስራት እንደሚፈልግ ገለጸላቸው። በዚህም ዶክመንተሪው ተሰራ። የዛኑ ዓመት ግንቦት ወር ላይ የፓኪስታን መንግስት የስዋት መንደርን ለመቆጣጠር በወሰደው ወታደራዊ እርምጃ ሁለተኛ የስዋት ጦርነት ተጀመረ። የፓኪስታን መንግስት ስዋት ውስጥ የምትገኘው ሚንጎራን ሲያስለቅቅ እነ ማላላና እናቷ እንዲሁም ሁለት ወንድሞቿ ቤታቸውን ጥለው ወደ ገጠር የሚገኙ ዘመዶቻቸው ጋር ሲሄዱ፣ አባቷ ደግሞ ወደ ፔሽዋር በመሄድ ተቃውሞውን አሰማ። በዚህ ጊዜ ከታሊባን ወታደሮች አባቷ ከፍተኛ ማስፈራሪያና ዛቻዎች ደረሱበት። በሐምሌ መጨረሻ 2009 ታሊባን ከተማውን ለቆ ከወጣ በኋላ ማላላና ቤተሰቦቿ ወደ ቀድሞ ቤታቸው ተመለሱ። የነ ማላላ ቤተሰብ ላይ የተሰራው ዶክመንተሪ ከተለቀቀ በኋላ በዚያ ያሉ ሚዲያዎች ከተለያዩ ሀገራት ለቃለ መጠይቅ ጋበዟት። የፓሽቶ ቲቪ ጣቢያ ኡርዱ ጋዜጣን ጨምሮ የካናዳው ቶሮንቶ ስታር ጭምር ጋብዘዋት ነበር። በ2009 መገባደጃ ወራት ላይ ቢቢሲ ላይ ተጽፍ የነበረችው ታዳጊ ማላላ እንደሆነች ታወቀ። በ2011 ማላላ ሴቶችን የሚያበረታቱ ስልጠናዎችን መስጠት ጀመረች። ይህም በወቅቱ አክቲቪስት በነበረችው ጉላላ ኢስማኤል የተመሰረተ ድርጅት ውስጥ ነበረ። የዛኑ ዓመት ደቡብ አፍሪካዊ የሰብአዊ መብት ተሟጋች እንዲሁም የኖቤል አሸናፊ ዴዝሞንድ ቱቱ ለዓለም አቀፍ የህፃናት ሰላም ሽልማት ላይ ማላላን አጭቷት ነበር። በዚህም ማላላ የመጀመሪያዋ ታዳጊ ፓኪስታናዊት ለዚህ ሽልማት የታጨች ሆነች። የዛኑ ዓመት ታህሳስ ወር ላይ ደግሞ የፓኪስታን መንግስት ሀገር አቀፍ የወጣቶች የሰላም ሽልማትን አበርክቶላታል። በአብዛኛው የቲቪ ቃለ መጠይቆቿ ላይ የአሜሪካ የቀድሞ ፕሬዝዳንት የነበረው ባራክ ኦባማና እንዲሁም የፓኪስታን የመጀመሪያ ሴት ጠቅላይ ሚኒስቴር ቤንዞር ቡቶን ተምሳሌቶቿ እንደሆኑ ትናገራለች። የማላላ እውቅና እየበዛ መጥቶ በስፋት ስለ ሴቶች የመማር መብት መናገርን ቀጠለች። በዚህም በዛ ያሉ የሞት ማስፈራሪያዎችን ማስተናገድ ጀመረች። አብዛኞቹ ማስፈራሪያዎች በመጽሔት ጭምር ይታተሙ ነበር። በወርሃ ጥቅምት 2012 ማላላና ጓደኞቿ የሴሚስተር ፈተና ተፈትነው በትምህርት ቤታቸው መኪና ወደ የቤታቸው እየተመለሱ ነበር። በዚህ ጊዜ ጭንብል የለበሱ ወንዶች የነ ማላላን መኪና እንዲቆም ያዙታል። ወደ መኪናውም ዘልቀው ማላላ ማነች ሲሉ ይጠይቃሉ። ከዚያም በያዙት ጥይት የ15 ዓመቷን ታዳጊ ማላላ ላይ ይተኩሳሉ። ከእርሷ አጠገብ የነበሩ 2 ህጻናትም በተኮሰው ጥይት ሰለባ ሆነውም ነበረ። ከጥቃቱ በኋላ ማላላ ፔሽዋር ውስጥ የሚገኝ ወታደራዊ ሆስፒታል ትተላለፋለች። እዛ የሚገኙ ዶክተሮች ፈጣን ቀዶ ጥገና ማድረግ እንዳለባቸው ወሰኑ። በዚህም የመጀመሪያው ቀዶ ጥገና 5 ሰዓታትን የፈጀ ሆነ። 70% ብቻ የመትረፍ እድል እንዳላት ለቤተሰቦቿም ነገሯቸው። ሆስፒታል ከገባች ከ3 ቀናት በኋላ ለተሻለ ሕክምና ወደ እንግሊዝ ተዘዋወረች። በዛም ንግስት ኤልሳቤት ሆስፒታል ገብታ ሕክምናውን መከታተል ጀመረች። የሕክምና ወጪዋን የፓኪስታን መንግስት ሙሉ ለሙሉ ሸፍኗል።
በጥር ወር መጀመሪያ 2013 ማላላ ከ3 ወራት የሆስፒታል እርዳታ በኋላ ወደ ምዕራብ የእንግሊዝ ክፍል ሚድላንድ ቤተሰቦቿ ጋር ሄደች። በዚህም በየሳምንቱ የቀጠሉ ፊዚዮቴራፒ ብሎም የፊት ቅርጿን ለማስተካከል እንዲረዳ በዚያ ያሉ ቀዶ ጥገናዎችን አድርጋለች። በሐምሌ ወር ላይ 96% የሚሆነው ፊቷን ለማንቀሳቀስ የሚረዱ ነርቮቿ መስራት ጀመሩ። በዚህም ሙሉ ለሙሉ በሚባል ሁኔታ ከጉዳቱ አገገመች። ከጥቂት ወራት በኋላ በማላላ ዩሱፍ ጥቃት ላይ ተሳትፏል በማለት 10 የሚደርሱ ወንዶችን በ2015 በእድሜ ልክ እስራት የፓኪስታን መንግስት ቀጣ። ከጥቂት ቆይታ በኋላ 8ቱ በቂ መረጃ አልተገኘባቸውም በሚል ተለቀቁ። የተቀሩት 2ቱ ደግሞ 10 ዓመታትን በእስር ካሳለፉ በኋላ ተፈተዋል። ማላላ ስለ ሰብአዊ መብቶችና የትምህርት ተደራሽነት በዓለም አቀፍ ደረጃ መናገሯን ቀጠለች። በ2013 ዩናይትድ ኔሽንስ ዓመታዊ ኮንፈረንስ ላይ ተጋብዛ ንግግሯን አድርጋለች። የዛኑ ዓመት ንግስት ኤሊዛቤት ሁለተኛን በቤተ መንግስት ጋብዛትም ነበር። ብሎም የአሜሪካ የቀድሞ ፕሬዝዳንት የሆኑት ባራክ ኦባማንም አግኝታለች። በተጨማሪም በሃርቫርድና ኦክስፎርድ ዩኒቨርሲቲዎችም ተገኝታ ስለ ሰብአዊ መብት ንግግርን አድርጋለች። ማላላ የ18 ዓመት ልደቷን ስታከብር የማላላ የተሰኘ ፈንድ በማዘጋጀት ሲሪያ መጠለያ ውስጥ ለነበሩ ከ10,000 በላይ ለሚበልጡ ሴት ተማሪዎች ትምህርት ቤትን ከፍታለች። በ2021 አፍጋኒስታን ውስጥ ታሊባን ወደ ስልጣን መመለሱን ተከትሎ ማላላ ለዓለም መሪዎች የአፍጋን ሴቶች መብት እንዲከበር በተደጋጋሚ ጠይቃለች። ግለ ታሪኳን የከተበችበትን አይ አም ማላላ ስትል ስያሜ የሰጠችው መጽሐፏን ለማስተዋወቅ ዘ ዴይሊ ሾው ዊዝ ጆን ስቱዋርት የተሰኘ አሜሪካ ውስጥ ታዋቂ የሆነ የቲቪ ፕሮግራም ላይ ተጋብዛም ነበር። በ2014 ከህንዳዊ የህፃናት ጉልበት ብዝበዛ እንዲቆም በከፍተኛ ሁኔታ ሲሰራ ከነበረው ካይላሽ ሳቲያርቲ ጋር በመሆን በታሪክ ትንሿ የኖቤል የሰላም ተሸላሚ መሆን ቻለች። ሽልማቱን ስትቀበል የ17 ዓመት ታዳጊ ነበረች። ከህክምና ቆይታው በኋላ ኑሯን በዛው በእንግሊዝ የቀጠለችው ማላላ ከ2013 እስከ 2017 በበርሚንግሃም ኤድባስተን ሁለተኛ ደረጃ ትምህርት ቤት ገብታ ተማረች። በዛም በከፍተኛ ውጤት አጠናቀቀች። በመቀጠል የኮሌጅ ትምህርቷን ለመማር ወደ ኦክስፎርድ ዩኒቨርሲቲ ተቀላቀለች። በዚያም በፍልስፍና ፖለቲካና ኢኮኖሚክስ አጠናቀቀች። በ2020 በከፍተኛ ማዕረግ ከኦክስፎርድ ዩኒቨርሲቲ የመጀመሪያ ዲግሪዋን አግኝታለች። የሱኒ እስልምናን የምትከተለው ማላላ የፓኪስታን ክሪኬት ቦርድ ማኔጀር ከሆነው አሰር ማሊክ ጋር ትዳር መስርታለች። ማላላ ምንም እንኳን በዓለም አቀፍ ደረጃ ተቀባይነት ብታገኝም ፓኪስታን ውስጥ የሚገኙ የታሊባን ደጋፊዎች ግን አብዝተው ይቃወሟታል። ብሎም የምዕራባውያን ፕሮፓጋንዳ አቀንቃኝም ነች ይሏታል። ጸረ ፓኪስታን የሚሏትም ነበሩ። አይ አም ማላላ የተሰኘ ግለ ታሪኳ በ2015 በፓኪስታን ውስጥ እንዳይነበብ ታግዷል። የማላላ ዩሱፍ የህይወት ታሪክ ላይ ያጠነጠነውና ለአካዳሚክ አዋርድ የታጨው ዶክመንተሪ ሂ ኔምድ ሚ ማላላ ተሰርቷል። በ2013፣ 14 እና 2015 ተከታታይ ዓመታት ታይም መጽሔት ማላላን 100 ተጽዕኖ ፈጣሪ ሰዎች ዝርዝር ላይ አስፍሯታል። በ2017 ደግሞ የካናዳ መንግስት የክብር ዜግነትን ሰጥቷታል።